ድመት ምርር አላታሉ ቤት ውስጥ በአንድ ትልቅ አይጥ የተነሳ እንደውም አሳዳሪዎቿ አድነሽ ቢ እኛ አንቺን ዘላለም የምንቀልበው ለመቼ ልናርድሽ ነው አድነሽ ቢ ብለው ሞራል የሚነካ ንግግር ሁሉ ተናገሯት። ናቴ በቃ ድመቷ ከኮርኒስ ከጉርጓድ ከጣራ ጣራ ደከማት አልቻለችም አይጡ መያዝ ሲበስባት ግቢ ውስጥ ወዳለ ውሻ ሄደች። ጎበዝ ዛሬ ችግር ተፈጥሯል ከስራዬም ከህይወቴም ልፈናቀል ነው ምን ይሻላል አግዘኝ አለችው። አግዝሻለሁ ማገዝ ግን ካገዝኩሽ በኋላ በእለት ከመታገኘው ወተት ላይ ግማሹን ለኔ ይሰጪኛለሽ አለ። ተስማማች። ቀላል ነው አንቺ ምን አሯሯጠሽ ዘመናዊ የሆነው መንገድ ተከተይ አላት ውሻ ለድመት። እገሌ የሚባል የመርዝ ቅጠል በጥሽና ከምግብ ጋር ቀላቅለሽ አይጥ ጉርጓድ ጋር አስቀምጪ አላት። ድመትም እንደተባለችው አደረገችና አይጥ ሞተ። በቤት ውስጥም ተከበረች። ይሄኔ ውሻ ግማሽ ወተቱን አልፎ ሙሉ ወተት ካልሰጠሽ ማለት ጀመረ። እንደውም በይሉኝታ አስሯት ጽዳት ከድመት ይማሩ ይባል የለ ብሎ የቤቱ አጽጂ አሽከራረጋት። ይሄ ሲብስባት ምርር ብሏት ራሱ የነገራትን ቅጠል በጥሳ ከወተት ጋር ሰጠች። ራስ ባስተማርከው ራስ ባሳየው ነገር ትወድቃታለህ ትሞታታለህ። እውነቴን እኮ አንዱ ሰውዬ ሌባ ገብቶ ቤቱ ለመንፈስ አይነት ሌባውን እያሯሯጠው ነው ግቢ ውስጥ። ሌባው ሰውየውን 3 ዙር ደረበው እያሯሯጠው። ከዛ ሌባ ከኋላ ሰውየው ከፊት አገለባበጡብን እኮ ኤና ፖሊስ ጣቢያ ደውለ ጎበዝ አረ ሰዎች እየተዘረፍኩ ነው ሌባ ቤቴ ገብቷል ብለ የት ነው ያለው ስትል ከኋላ ነው ያለው። ታዲያ አንዱ አሉ በስትል መላሉ መንግስት አንጠፎ ነው የለመነው ስንዴ ገብቶ በላይ ገብቶ በመኪና ጭራውት ወደ ሌላ ሀገር ሲወስዱ ተያዘዋል። ምን እያረጋችሁ ነው ጎበዝ ይሄ ለድሃው መጣ የእርዳታ ስንዴ ያረል እንዴ ሲባል ምን ቢሉት ጎረቤት ሄደ ልናስፈጭላቸው ነው። ለዚህ ነው አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽም ነገር ከመሞት በፊት ኑር ስትኖር ለመረሳት ሳይሆን ታሪክን ለማስታወስ ተምሳሌትና ምሳሌ ሆነ ምልክት ሆነ ለፍ። ለዛ ነው እንደ ሁል ጊዜው ጠጃችንን ከፍ አርገን ግጥሙን የምንለው ታደሰ አንተ ፍራሽ አድስ በወገፋ ሐሳብ ቅዠት አታግበስብስ ባዳፋ መዳፍ በእድፋም እጅ እምባን አታብስ ከማንነት ደጅ ከምንነት ጽንፍ ሰው መሆንን አስስ